ህይወት እየቀለድኩኝ አይደለም። ህይወት ጠፍታ የነበረችው ትክክለኛ እህታችሁ ናት። ሩት እንዳለችው ነው። ትክክለኛ እህታችሁ ራሷ ህይወት ናት። ሳሮን ስታሰቃያት የነበረችው የእናትና የአባት ትክክለኛ እህታችሁ እሷ ነች። እንደዚህ አይነት ቀልድ ደስ አይልም። አንቺ እሱ አይደለችም አላልሽኝ ነበር እንዴ? የዴኒን ምርመራውን ውጤት አስቀይሬው ነው። ኧረ አንቺ እርኩስ የሆንሽ ሰው ነሽ፣ የተረገምሽ። ቆይ አሁንን ተረታችሁ እንዳዳምጥ እየጠበቃችሁ ነው? ይሄው የምርመራ ውጤቱ። መቀበል አልችልም። ታሪኩ ይባክን በልሽ ነው በለኝ። እውነት አንቺስ ሙቺ እህትና ወንድም አብሮ ስንት ነገር ሲያደርጉ፣ ኧረ አንቺስ ቀውስ ነሽ። እውነት ሙቺ። ማትረቢ ዳዊት እባክህ ተረጋጋ። አንተም የሆነ እሺ፣ እኔ እንደፈለክ ማድረግ ትችላለህ። እኔ ፊት ግን እሷን መንካት አልችልም። ከዚህ ጣራስ ሁላችሁም የኔ ጠላቶች ነበራችሁ ማለት ነው። ደህና ነሽ? ራሴን በጣም እያመመኝ ነው። የሰማሁት እውነት ነው? ህይወት የኔ ታናሽ እህት ናት? ሳሮ ረጋ ለማለት ሞክሪ። ተረጋጊ። ቆይ እንዴት ሩት እየቀለድኩ ነው በይ። እኔ ነገር መቋቋም አልችልም። በጣም አዝናለሁ። ህይወት ትክክለኛ እህትሽ ናት። እኔ እዚህ ቤት የመጣሁት ያሰረቅሻትን የእህቴ ልጅ ለማስመለስ እና ለፖሊሶች አንዳንድ መረጃ ለመስጠት ነበር። ዳዊት ደህና ነህ? ይህን ነገር ከምሰማ በሞት ይሻለኝ ነበር። ልክ አላደረኩም አውቃለሁ፣ ግን ደግሞ መረጃ እስከማገኝ ድረስ እህት እንደሆንኩ ማስመሰል ነበረብኝ። አንቺ ዝም በይ እሺ። ለእኔ ይገባኛል። ምንም የምታወሪበት ሞራል የለሽም። እሺ ይቅርታ፣ በቃ ይቅርታ። ከዚህ በላይ ምንም ነገር ማድረግ አልችልም።